ሰላም ቤተሰብ እንዴት ናችሁ? ሁሉ አማን ነው? የመኖሪያ ቤትን በተመለከተ ከንቲባዋ ሰሞኑን የተናገሩት ነገር አለ። አንድ 5 የሚሆኑ ፖይንቶች በቤት ዙሪያ ብቻ የተናገሯቸውን ነገሮች ላጋራችሁ ብዬ ነው። እንግዲህ እሳቸው እንዳሉት በዋናነት የቤት አቅርቦትን ማስፋት ነው ስትራቴጂ አድርገን እየሰራን ያለ ነው። ሁሉም የቤት ባለቤት ማድረግ አይቻልም የሚል ሀሳብ ነው ያለው። እሱን ለማድረግ ብዙ ቤቶች ባለፉት አመታት ወደ 450,000 ቤቶች ቀርበዋል ብለዋል። ያ ማለት ግን እኛ ሁሉንም ሰራናቸው ማለት አይደለም። ወደ ገበያ ማቅረቡ የቤት እጥረትን ይፈታል፣ በሰው አክሰስብል ይሆናል፣ በኪራይም ቢሆን የሚል ሀሳብ ያለው ነው። እንግዲህ ከፖይንቶቹ መካከል አንደኛው በዚህ አመት 100,000 ቤቶች የገነባን ነው። ከዛ ውስጥ ግን 10,000 ቤቶች በዚህ አመት የሚወጡ አሉ የሚል ነው ያለው። ከዚሁ ጋር ተያይዞ ሁለተኛው ፖይንት እነዚህ የሚወጡ ቤቶች ወይም የተገነቡ ያሉ ቤቶች ቅድሚያ እየቆጠቡ ላሉ ነዋሪዎች ይሰጣሉ የሚለው ነው። ሶስተኛው ሁሉንም ነዋሪ የቤት ባለቤት ማድረግ አይቻልም፣ በዓለም ታሪክም እንደዛ ያደረገ የለም የሚል ሀሳብ ነው ያለው። አራተኛው ፖይንት የቀበሌ ቤት ይኖሩ የነበሩ በልማት የተነሱ ሰርተን ያስገባናቸው ሰዎች አሉ። እነሱ ቤቶቹ መጀመሪያም ያው ደሳሳ ቢሆንም የመንግስት ነው የነበሩት፣ አሁንም የመንግስት ናቸው። አቅም ያላቸው በኪራይ አቅም የሌላቸው በነጻም ቢሆን እንዲኖሩ አድርገናል። ነገር ግን የእናንተ ይሆናሉ እያላችሁ ተስፋ አትስጧቸው። የመንግስት ቤት ነው የነበሩት፣ የመንግስት ሆነው ይቀጥላሉ የሚል ሀሳብ ነው ያለው። ይሄ ሞር በልማት ተነስተው በየቦታው መንግስት ሰርቶ ያስገባቸውን ሰዎች ይመለከታል። ቤቶቹ ከመንግስት ቤት ነው የወጡት፣ እዛው አሁንም የመንግስት ቤት ነው፣ በኪራይ ይኖራሉ። በጣም መክፈል የማይችሉት በነጻ እንዲኖሩ አድርገናል የሚል ነው ሀሳብ የሰጡት። አምስተኛው ፖይንት እንግዲህ ከላይ 10,000 ቤቶች በዚህ አመት የሚወጡ እንደሚኖሩ፣ ሌሎቹ በቀጣይ እንደሚወጡ ተናግረዋል። የሚወጣላችሁ ሰዎች በድሮ ቁጠባ መሆን ስለማይችል ቁጠባችሁን ጨምሩ፣ በድሮ ቁጠባ አይሆንም ብለዋል። ይሄ እንግዲህ ያው የዋጋ ንረትን በተመለከተ የቤቶቹ ማስተላለፊያ ዋጋ እንደሚጨምር የሚያሳይ ነው ማለት ነው። ያው ምናልባት ድሮ 80 በ8,000 ብር አካባቢ፣ 1090 በ11,000 ብር አካባቢ ምንድነው 4060 በ11,000 ብር አካባቢ ነው ማስተላለፊያ ዋጋ የነበረው። በአሁኑ ግን ምናልባትም ከፍ ይላል፣ ወደ ላይ ወደ 40,000 በካሬም ሊገባ ይችላል። ለምን አሁን የግንባታ ዋጋው ስለጨመረ ማለት ነው። ስለዚህ እንደተረዳሁት በድሮ ቁጠባ ስለማይሆን ቁጠባችሁን ጨምሩ፣ እንደገና ቤቱን ብንሰጣችሁ በባንክ አስተሳስረን መክፈል ካልቻላችሁ ባንኩ ሊወስደው ስለሚችል የሚል ሀሳብ ነው ያቀረቡት። እስኪ የእሳቸውን ሀሳብ እንስማው። ለሁሉም የከተማችን ነዋሪዎች ቤት ፈላጊ ከቤት ግንባታ አንጻር የጀመርናቸው ስራዎች አሉ። አሁንም የቤት ፍላጎትና የቤት አቅርቦት እየተጣጣመ አይደለም፣ ከፍተኛ ፍላጎት አለ። ሁሌ እንደምንለው ለሁሉም የከተማችን ነዋሪዎች ቤት ፈላጊ ለሆኑ የከተማችን ነዋሪዎች ቤት ገንብተን ማደረስ አንችልም። የኪራይ አማራጮችን ማብዛት ነው። በእነኚህ 5 አመታትም 480,000 ቤቶች አቅርቦት ላይ ቀርበዋል ነው እያልን ያለ ነው እንጂ መንግስት 480,000 ቤት ገነባ እያልን አይደለም። ከዛ ውስጥ ወደ 50% ኦፍ ኮርስ በመንግስት አስተባባሪነትና በመንግስት ነው የተገነባው፣ በጎ አድራጎቶቹን ጨምረን። እዚህ ላይ እንደሰማችሁት 480,000 ቤት ቀርበዋል ነው እንጂ ያልነው ገንብተን አስረክበናል አይደለም ያልነው የሚል ሀሳብ ነው። ከዚህ ውስጥ ግን 50% ኦፍ ኮርስ አስተባብረን ገንብተናል ነው የሚሉት። ቀርበዋል ማለት ወደ ገበያ ሬስቴታልም ሊሆን ይችላል፣ ሌላ የግል ቤቱም ሊሆን ይችላል። እነዚህ ቀርበዋል ወደ ገበያ ማለት አክሰሰብል አድርገናል፣ ገበያውን ኪራይ እንዲያገኙ እድሉ ተፈጥሯል የሚል እንደምታ ያለው ነው።
በሪል ስቴት በግል የሚገነቡ አካላት የገነቡት ናቸው። ነገር ግን ድጋፍ እያደረግን ነው ቶሎ መጨረስ እንዲችሉ የቤት አቅርቦት እንዲጨምር ማድረግ። ይሄ ኢምፓክቱ በደንብ ተሰርቷል። አንደኛ የቤት ሽያጭ ገበያው ተረጋግቷል። ያው የቤት የሚሸጡ ሰዎች ረከሰ ቢሉትም እኛ የገበያ ማረጋጋት ነው። ገበያው ተረጋግቷል። ሁለተኛ ክራይ ላይ አማራጮች እንዲኖሩ ማድረግ ላይ የተወሰነ ለውጦችን አይተናል። ለውጦች አሉ። አሁንም ብዙ መጨመር አለብን ነው እያልን ያለ ነው። 100,000 ቤቶች አሁን በእጃችን ነው ያሉት። በዚህ አመት የምንጨርሳቸው ምናልባት ከ10,000 እስከ 20,000 ሊደርሱ ይችላሉ። የሚሸጋገሩ አሉ ለፊኒሺንግ። እነኚህን 100,000 ቤቶች ስንጨርስ የሚያመሰጠው እየቆጠቡ ላሉት ነው። ሲቆጠቡ ቆይተው አሁንም እየቆጠቡ ላሉት ቅድሚያ እንሰጣለን። በግልና መንግስት አጋርነት ውስጥ የእኛን ድርሻ ጭምር ቤቱ ዋጋ ለማረጋጋት ለቀናል። ለምሳሌ 30% አለን በብዙ ቤቶች ወደ 50,000 በሚደርሱ ቤቶች ላይ 30 እጁ የመንግስት ቤት ነው። አሁንም ተጨማሪ ቤቶች የቤት ግንባታ በተለይ ጠቅላይ ሚኒስትራችን በ5 አመት ለሚቀጥሉት 5 አመት ከዚህ አመት ጀምሮ 1.5 ሚሊዮን በሚገነባው ቤት ውስጥ የተለያዩ የፋይናንስ አማራጮች ይገኛሉ። ሁሉም በበጀታችን አይደለም። ተጨማሪ ቤቶች መገንባት አለብን። ግን ለህዝቡ ኮሚኒኬት የምናደርገው ያልሆነ ኤክስፔክቴሽን ከመፍጠር ውስጥ እንድንወጣ ነው የፈለኩት። ያልሆነ ኤክስፔክቴሽን ለሁሉ ሰው ቤት ተሰርቶ እንደሚታደር ቤት የቸገረው ሁሉ ቤት ካካችሁ የትኛው የዳበረና የበለጸገ ሀገር ይሄንን አድርጎታል? የትኛው ሀገር? የለም እኮ አይቻልም እኮ እንደዛ። መጀመሪያ እነኛ ወዳደጉ ቀበሌ ቤቶች ውስጥ ያሉትን ያው ሰርተን የሰጠነው ቤቶቹ ያው መንግስት ሆነው ይቀጥላሉ። ነዋሪው በክራዩ በትንሽ የክራይ ወይም በነጻ ይኖርበታል። እንደዛ ነው እያልን ያለ ነው። እዛ ቤት ውስጥ የሚገቡ ሰዎች ራሳቸው እንደ ባለቤት እየነገርናቸው እናሳስታለን። እንደዛ መሆን የለበትም። ትናንትና የሚኖሩበት የነበረው ወዳደቀ አረጀ እንጂ የመንግስት ቤት ነው። ያንን የመንግስት ቤት መልሰን ገንብተን አሻሽለን ክራይ ሳንጨምር አንዳንዶቹ ብቻ መክፈል የሚችሉትን የመንግስት ሰራተኛ የመሳሰሉት ላይ የተወሰነ ማሻሻያ አድርገን ምንም መክፈል የማይችሉትን ከጎዳና ያነሳናቸውን ደግሞ በነጻ ጭምር እያቀረብንበት ነው ያለ ነው። እንደዛ ነው የቤት አቅርቦት። ሌሎቹ ደግሞ የቆጠቡትን አሁን ቅድሚያ እንሰጣለን። የቆጠቡ ያሉትን በድሮ ቁጠባ አይሆንም፣ ቁጠባቸውን መጨመር መቻል አለባቸው። የተወሰነውን ክፍያ ራሳቸው መክፈል የሚችሉበትን አቅም ካልፈጠሩ በስተቀር ቤቱን ባንክ አስተላለፍን ተመልሶ ባንክ ይወስደዋልና በባንክ ብድር የተሰሩ ቤቶች ስላሉበት ማለት ነው። ይሄንን አድርገን የውሃ አቅርቦታችንን ለማሻሻል እናመጣ። ያው እዚህ ላይ እንግዲህ እንደሰማችሁት ሲጀመር የማስተላለፊያ ዋጋው ከፍ ሊል ስለሚችል የቅድመ ክፍያውን መክፈል እንዲቻል ቁጠባችሁን ጨምሩ የሚል መልእክት ያለው ነው። ከዛም ባለፈ ከተላለፈም በኋላ መክፈል የቁጠባ አቅማችሁን ካላዳበራችሁ በባንክ ሲያዝ መክፈል ካልቻላችሁ ባንክ መልሶ ይወስደዋል የሚል እንደምታ ያለው ይመስለኛል። እንግዲህ ይሄን ነው ያሉት ቤትም በተመለከተ ማለት ነው። ሌላው ያው ቀጣዩ ስለ ሌላ ፕሮጀክት ስለሆነ የሚያወራው ያው ገብታችሁ ማየት ትችላላችሁ። ይሄን ይመስላል እንግዲህ። በሌላ መረጃ እመለሳለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ባባይ